ሰላም የቻናላችን ቤተሰቦች፣ በዛሬ ትምህርታችን ደግሞ አማርኛ ፊደላትን በመገጣጠም ቃላትን የምናነብ ይሆናል። ማንበብ የማንለማመዳችሁ ይሆናል ማለት ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ የቻናላችን ቤተሰብ ሁኑ። ከዚህ በተጨማሪ በኦንላይን መማር የሚፈልጉ ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም አናግሩን። በአጭር ጊዜ ብቁ አንባቢና ጸሐፊ እንድትሆኑ እናስችላችኋለን። እንዲሁም ህጻናት ልጆቻችሁን ማስተማር የምትፈልጉ ሀገር ውስጥም ሆነ ሀገር ውጭ ያላችሁ ወላጆች አናግሩ። በተመሳሳይ ልጆቻችሁን ማስተማር ትችላላችሁ። ቀጥታ ወደ ትምህርታችን ስንሄድ እስቲ እነዚህን አንብቡልኝ። እሺ፣ የመጀመሪያዋ ፊደል ይቺ ማናት? ህ ናት። ይቺ ል። እሺ፣ ይቺ ማናት? ም። ህ ል ም። አንድ ላይ ህልም 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 ብለን እናነባለን። ህልም። እሺ፣ በመቀጠል እነዚህ ናቸው። ይቺ ማናት? ፍ ናት። ፍ። ይችኛው ማናት? እ ናት። ይችኛው ማናት? ር። ፍ እ ር። አንድ ላይ ፍቅር ፍቅር። እሺ፣ ወደ እነዚህ ስናልፍ የመጀመሪያ ፊደል ይቺ ማናት? እ ናት። እ። ከዛ ሁለተኛው ይቺ ማናት? ግ ናት። ስድስተኛ ፊደሎች ናቸው ሁሉም ቢሆኑ። ይችኛው ማናት? ር። አንድ ላይ እግር። አሁን እንዴት ነው እያደረግን ያለነው? መጀመሪያ ፊደሎችን እንጠራለን። ከዛ በመቀጠል ደግሞ አንድ ላይ አያይዘን ማንበብ ነው። እሺ፣ አሁን ወደ እነዚህ ስናልፍ ይቺ ማናት? ም አይደለች? ከዛ ይቺ ማናት? ር። ይቺ ር ናት። እሺ፣ ይቺኛው ማናት? ት ናት። ት። አንድ ላይ ምን ይሆናል? ምርት ምርት ብለን እናነባዋለን ማለት ነው። ምርት ተብሎ ይነበባል። እሺ፣ ወደ ቀጣይ ፊደላት ስናልፍ እነዚህ ናቸው። ያው እነዚህኞቹ ይቺ ማናት? የመጀመሪያዋ ፊደል ህ ናት። ህ። ከዛ ይቺ ማናት? ብ ናት። ብ። ይቺ ማናት? ር። ህ ብ ር። ህብር ህብር ብለን እናነባለን። ህብር። እሺ፣ ይቺ ማናት? እስቲ እነዚህን አንብቡልኝ። ይችኛው ማናት? ፍ ናት። ፍ። ይቺ ማናት? ር። ይቺ ማናት? ድ። ድ ናት። ፍ ር ድ። ፍርድ ፍርድ። እሺ፣ እነዚህ የመጀመሪያዋ ማናት? ብ ናት። ከዛ ይቺ ማናት? ር። ይቺ ማናት? ኤ። አንድ ላይ ብርድ ብርድ ብለን እናነባለን። እሺ፣ ወደ እነዚህ ስናልፍ የመጀመሪያ ፊደል ይቺ ማናት? ም ናት። ም። ይችኛው ማናት? ክ። ይቺ ማናት? ር። ም ከ ር። አንድ ላይ መከር መከር ብለን እናነባለን። እሺ፣ ወደ ቀጣዩ ስናልፍ እነዚህ ናቸው። ይቺ ማናት? ይ ናት። ይ። ከዛ ይችኛው ማናት? ቅ ናት። ቅ። እሺ፣ ይችኛው ማናት? ር ናት። ይ ቅ ር። ይቅር ይቅር ይቅር። እሺ፣ እነዚህ ይቺ ማናት? ግ። ይቺ ል። ይቺ ማናት? ጽ። ግ ል ጽ።
ግልጽ ግልጽ ብለን እናነባታለን። ግልጽ ነው። እሺ በመቀጠል ይቺ ናት። ይቺ ማናት? ድ ናት። ድ ከዛ ይችኛው ማናት? ር ናት። ር እሺ ከዛ ይቺ ማናት? ብ ብ ር ብ ድርብ ድርብ ብለን እናነባቸዋለን። ድርብ እሺ እነዚህ ይቺ ማናት? ጭ ናት። ጭ እሺ ን ናት። ጭን ከዚህኛው ማናት? ቅ ጭን ቅ ጭን ጭን እሺ እነዚህ ይቺ ማናት? ስ ናት። ይቺ ማናት? እ ናት። ይቺ ማናት? ል ያው ስ እ ል ስዕል ስዕል እሺ እነዚህ ግ ናት። ግ ከዚህኛው ማናት? ን ናት። ግ ን ይችኛው ማናት? ብ ግ ን ብ ግንብ ግንብ እሺ እነዚህ ይቺ ማናት? እ ናት። ይቺ ማናት? ር ይቺ ማናት? ብ እ ር ብ ቅርብ ብለን እናነባለን። ቅርብ እሺ ወደ ቀጣዩ ስናልፍ እስቲ እነዚህን አንብቡልኝ። ይችኛው ማናት? ር ናት። ር ከዛ ይቺ ማናት? ግ ናት። ግ ይችኛው ማናት? ብ ርግብ እርግብ እርግብ እሺ በመቀጠል እነዚህ ናቸው። ይቺ ማናት? የመጀመሪያ ፊደል ን ናት። ከዛ ይችኛው ማናት? ግ ይቺ ማናት? ብ አንድ ላይ ምግብ 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 ብለን እናነባቸዋለን። ምግብ እሺ ወደ እነዚህ ስናልፍ ይቺ ማናት? ዝ ናት። ዝ ይቺ ን ከዛ ይችኛዋ ብ አንድ ላይ ዝንብ 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 እሺ ወደ እነዚህ ስናልፍ የመጀመሪያ ፊደል ይቺ ማናት? ክ ናት። ክ ይቺ ብ ከዛ ይቺ ማናት? ር ክብር 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 እሺ እነዚህ ይቺ ማናት? ት ይቺኛዋ ል እሺ ይቺ ማናት? ን ት ል ም ትልም ትልም ብለን እናነባቸዋለን። እሺ ከዚህ በመቀጠል ወደ እነዚህ ስናልፍ ይቺ ማናት? ፍ ናት። ፍ ይቺ ማናት? ት ይቺ ማናት? ህ ፍ ት ህ ፍትህ ፍትህ እሺ እነዚህ ይቺ ማናት? ት ናት። ከዛ ይቺ ማናት? ን ይቺኛው ማናት? ሽ ትንሽ 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 ብለን ነው የምናነባቸው። እሺ እነዚህ
ይቺ ማናት? ጭ ናት። ጭ ይቺ ም ይቺ ማናት? ር ር ያው ጭ ም ር ጭምር ጭምር። እሺ የመጨረሻ እነዚህ ይቺ ማናት? አይደለች? ከዛ ይችኛው ማናት? ህ ይቺ ማናት? ል ያው ህ ል እንዳልኳችሁ መጀመሪያ ፊደሎችን ለያይታችሁ መጥራት ከዛ አንድ ላይ ተጠራራ። አንድ ላይ ምን ይላል ይሄኛው? እህል እህል ብለን እናነባዋለን ማለት ነው። እህል ሰው በዚህ አይነት መንገድ ብትለማመዱ በጣም አጭር ጊዜ ብቁ የመሆን እድሉ አላችሁ። ከዚህ በተጨማሪ ደግሞ በኦንላይን ከኛ ጋር ትማሩ በጣም በአጭር ጊዜ ብቁ አንባቢና ጸሐፊ እንድትሆኑ አድርገን በኦንላይን እናስተምራችኋለን። በኦንላይን ለመማር ቪዲዮ ላይ ባለው ስልክ ታች ላይ ባለው ኢሞ፣ በዋትስአፕ፣ በቴሌግራም አናግሩን። በአጭር ጊዜ ብቁ አንባቢና ጸሐፊ እንድትሆኑ አድርገን በኦንላይን እናስተምራችኋለን።